እንዴት ናችሁ? ዛሬም እንደተለመደው ከባለፈው የቀጠለውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ በደንብ አብራርተን የምናየው ፓርት የቻፕተር 2 ፓርት ቤዚክ ኮንሰፕት ኦፍ ሎጂክ የሚለውን ፓርት ይሆናል ማለት ነው። አብራችሁኝ እንድትቆዩ እየጋበዝኩኝ መጀመሪያ ግን ያው እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮ እንድትጀምሩ እጋብዛለሁ ማለት ነው። ለፋሚሊው አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ ሼር ለጓደኞቻችሁ ማድረጋችሁ እንዳይረሳ ማለት ነው። እና ቪዲዮውን ስንጀምረው እዚህ ጋር ኦብጀክቲቮች አሉ። ከዚህ ክላስ መጨረሻ በኋላ ማወቅ የሚጠበቅባችሁ ነገራቶች ናቸው። ወይም እነዚህን ክላሶች በመማራችሁ ምክንያት ማወቅ የሚገባችሁ ነገር ተብለው የተቀመጡ ናቸው። መጀመሪያ አንደርስታንዲንግ ዘ ሚኒንግ ኤንድ ቤዚክ ኮንሰፕትስ ኦፍ ሎጂክ፣ ሎጂክ ምን እንደሆነ የሎጂክ ኮንሰፕቶችን መረዳት ማለት ነው መጀመሪያ። እና አንደርስታንዲንግ ሚኒንግ ኮምፖነንትስ ኤንድ ታይፕስ ኦፍ አርጊመንት፣ የአርጊመንቶችን ታይፕ ሚኒንጋቸውን ኦልሶ ኮምፖነንታቸውን አንደርስታንድ እንድታደርጉ ይጠበቃል። ኦልሶ ሪኮግናይዝ ዘ ሜጀር ቴክኒክስ ኦፍ ሪኮግናይዚንግ ኤንድ ኢቫሉዌቲንግ አርጊመንት፣ አርጊመንቶችን እንዴት ነው ኢቫሉዌት እና ሪኮግናይዝ የምናደርገው የሚሉ ቴክኒኮች አሉ። እነሱን ቴክኒኮች እንድታውቁ ይጠበቃል ማለት ነው ስጨርሱና እዚህ ጋር ሁለት ጥያቄዎች አሉ። ክላሳችንን ከመጀመራችን በፊት የተነሱ ሁለት ጥያቄዎች አሉ። የመጀመሪያው ዋት ኢዝ ሎጂክ የሚለው ሲሆን ሁለተኛው ሲግኒፊካንስ ኦፍ ለርኒንግ ሎጂክ ፎር ዩ፣ ምንድን ነው ሲግኒፊካንስ ጥቅሙ የሚለው ይሆናል ማለት ነው። በደንብ አብራርተን ስለምናየው የምትረዱት ይሆናል። እሺ መጀመሪያ ሎጂክ ነው ከሚለው እንጀምራለን እና ካም ፍሮም ግሪክ ወርድ ሎጎስ፣ ሎጎስ ከሚባል የግሪክ ቃል ነው የመጣው። ሎጂክ የሚባለው ምን ማለት ነው? ሪዝን ማለት ነው፣ ዲስኮርስ ማለት ነው፣ ሩል ማለት ነው። የሆነ ህግ የሆነ ነገርን እንዴት እንደሚሆን የሚያሳይ ህግ ኦር ሪዝን ስለሆነ ነገር የተሰጠ ምክንያታዊነት የሚልን አቻፍቼ የሚሰጠን ነው ይሄ ሎጎስ የሚባለው የግሪክ ቃል። ከዛ ቃል የመጣ ነው ይሄ ሎጂክ የሚባለው ቃል ደግሞ ማለት ነው። እና ኢዝ ሳይንስ ኦፍ ኢቫሉዌቲንግ አርጊመንት፣ የአርጊመንቶች እንዴት ኢቫሉዌት እንደሚደረጉ የሚያጠና ሳይንስ ነው። ስተዲ ሜቶድ ኤንድ ፕሪንሲፕል ኦፍ ኮሬክት ሪዝኒንግ፣ ሜቶዶቹና ፕሪንሲፕሎቹን የኮሬክት ሪዝኒንግ እንዴት ነው ምክንያታዊ የሆነ ሪዝኒንግ ማቅረብን የምንችለው የሚለውን ሜቶዳቸውን ፕሪንሲፕላቸውን የሚያሳይ ነው። እንደገና ዴቨሎፕ ዘ ሜቶድ ኤንድ ፕሪንሲፕል ፎር ኢቫሉዌቲንግ አርጊመንት፣ አርጊመንቶችን እንዴት ኢቫሉዌት እንደምናደርግ የተለያዩ ሜቶዶችን እና የተለያዩ ፕሪንሲፕሎችን ዴቨሎፕ የሚያደርግልን ይሆናል ማለት ነው። ኦልሶ ፕራይመሪ ቱል ነው ፊሎሶፈሮች የሚጠቀሙት ኢንኩሪያቸው ጥያቄዎቻቸው ላይ የተለያዩ የሚያነሷቸው ጥያቄዎች ላይ የሚጠቀሙት እንደ ፕራይመሪ ቱል የሚጠቀሙት መሳሪያቸው ነው ማለት ነው። እና አቴምፕትስ ቱ ኮዲፋይ ዘ ሩል ኦፍ ራሽናል ቶት፣ ራሽናል ቶትን ምክንያታዊ የሆነ አስተሳሰብን ሎጂካል የሆነ አስተሳሰብን ምንም ያደርግልን ኮዲፋይ ለማድረግ የሚሞክርልን የእንትን ክፍል ነው የሚሆነው ማለት ነው። እና ኢን ሎጂክ ዊ ስተዲ ሪዝኒንግ ኢትሰልፍ፣ ሪዝኒንግን ነው ቀጥታ የምንማረው፣ ምክንያታዊነትን እንማራለን። እና ፎርምስ ኦፍ አርጊመንቶች አሉ፣ ጀነራል ፕሪንሲፕል፣ ፓርቲኩላር ኤረሮች አሎንግ ዊዝ ሜቶድ ኦፍ አርጊመንት ስተዲ እናደርጋለን ማለት ነው። ኢን ሎጂክ የሚለውን ቻፕተር ስንማረው እና ዋት ኢዝ አርጊመንት፣ ዋት ስቴትመንት፣ ፕሬሚሲስ ኤንድ ኮንክሉዥን የሚለውን አጠር አድርጌ በፍጥነት ላሳያችሁ ና አርጊመንት ማለት አርጊመንት ኢዝ የፕራይመሪ ፎከስ ኦፍ ሎጂክ ነው። የሎጂክ ፕራይመሪ ፎከስ ነው በቃ አርጊመንት የሚባለው። ስለ ሎጂክ ስናስብ አርጊመንትንም አንድ ላይ የምናስበው ነገር ነው ማለት ነው። እና አርጊመንት የግሩፕ ኦፍ ስቴትመንት ነው፣ የስቴትመንቶች ስብስብ ነው። ስቴትመንት ምንድን ነው ካላችሁኝ ደግሞ ዲክላሬቲቭ ሴንቴንስ ዊዝ ትሩዝ ቫሊዩ፣ የሆነ ትሩዝ ቫሊዩ የሆነ እውነታዊነት ያለው ዲክሌር የሆነን ነገር ዲክሌር የሚያደርግልን ሴንቴንስ ነው ማለት ነው። እና የነዚህ ሴንቴንሶች ስብስብ ስቴትመንት ሲባል የስቴትመንቶች ስብስብ ደግሞ ምን ይባላል? አርጊመንት የሚባል ይሆናል ማለት ነው። ዋን ኦር ሞር ዊች ክሌምድ ቱ ፕሮቫይድ ኤቪደንስ፣ ይሄ ፕሬሚሲስ የሚባለው ፓርት ነው። የሆነ ኤቪደንስን ፕሮቫይድ የሚያደርገው ፓርት አለ። ከዛ ኤቪደንስ ላይ ደግሞ ፋሎ አድርጎ ያን ኤቪደንስ ተከትሎ ኮንክሉዥን ድራይቭ የሚያደርግልን የሆነ ነገር ፕሩቭ ሊያደርግልን የሚሞክር ፓርት አለ which is ኮንክሉዥን የሚባለው ፓርት ማለት ነው። እና ፍሮም ዘ ዴፊኒሽን አን አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ብለናል። ስቴትመንት ደግሞ ፕሬሚሲስ እና ኮንክሉዥን ተብሎ ለሁለት ይካፈላል። እና ስቴትመንት ዲክላሬቲቭ ሴንቴንስ ዊዝ ትሩዝ ቫሊዩ ያለው ነገር ነው ብለናል። አርጊመንት ኦልዌይስ አቴምፕትስ ቱ ጀስቲፋይ ኤ ክሌም፣ አርጊመንት የሚባለው የሆነን ነገር ጀስቲፋይ ለማድረግ የሆነን ነገር ፕሩቭ ለማድረግ ኦልዌይስ ትራይ ያደርጋል ማለት ነው። ይሄ ነው አርጊመንት እንዲሆን ያደረገው ኢን ፈርስት ፕሌስ። እና ክሌም ዛት ስቴትመንት አቴምፕትስ ቱ ጀስቲፋይ፣ ይሄ ኮንክሉዥን የሚባለው ፓርት ነው። ለማብራራት ለመናገር ለማስተላለፍ የተፈለገው ዋናው መልእክት የሚቀመጠው ክሌም ምንድን ነው
ኮንክሉዥን የሚባለው ፓርት ላይ ሲሆን ይሄን ኮንክሉዥኑን በኤቪደንስ እንትን የሚያደርገው የሚደግፈው ስቴትመንት ደግሞ ፕሬሚሲስ ይባላል። እና ዜርፎር አንድ አርጊመንት ፕሬሚሲስም ኮንክሉዥንም ይኖረዋል ማለት ነው። ሴንቴንስ ግሩፕ ኦፍ ወርድ ነው ኦር ግሩፕ ኦፍ ፍሬዝ ዛት ኢናብልስ አስ ቱ ኤክስፕረስ አይዲያ ሚኒንግፉሊ ነው። ይህ ይታወቃል። እና ሴንቴንስ ሜይ ኦር ሜይ ናት ሃቭ ትሩዝ ቫሊዩ። ስቴትመንት ግን ግዴታ ዲክላሬቲቭ ሴንቴንስ ነው ኦልሶ ትሩዝ ቫሊዩ ሊኖረው ይገባል ማለት ነው። ሴንቴንሶች ስቴትመንት ያልሆኑ ሴንቴንሶች አሉ ከስር ያሉትን ለምሳሌ ብታያቸው ኩዌስችኖች፣ ፕሮፖዛሎች፣ ኤክስክላሜሽኖች፣ ሰጀስሽኖች፣ ኮማንዶች ስቴትመንት አይሆኑም ማለት ነው። ሜቢ ትሩዝ ቫሊዩ ስለማይኖራቸው ሊሆን ይችላል። ፉል አርጊመንት እንዲሆኑ እንትን የሚላቸው ነገርን ስለማያሟሉ ስቴትመንት የመሆን እንትናቸው ለው ነው የሚሆነው ማለት ነው። ከዛ በኋላ የምናየው ደግሞ ኤግዛምፕሎችን ለምሳሌ እነዚህን ኤግዛምፕሎች ብታዩ አርጊመንት ምን እንደሆነ በደንብ አድርገው አብራርተው የሚያሳዩን ይሆናሉ። የመጀመሪያው ኤግዛምፕል ኦል ኢትዮጵያንስ አር አፍሪካንስ ጽዮናዊት ኢዝ አን ኢትዮጵያን ዜርፎር ጽዮናዊት ኢዝ አፍሪካን ይለናል ማለት ነው። የሆነን ነገር ፕሩቭ ለማድረግ እየሞከረ ነው። ጽዮናዊት አፍሪካዊ እንደሆነች ፕሩቭ ለማድረግ እየሞከረ ነው። ይሄ የመጀመሪያው አርጊመንት እንደሆነ የሚያሳይልን የመጀመሪያው ፓርት ነው። ሁለተኛውን ደግሞ ስታዩት ሁለት አይነት ፎርም ነው ያለው። የመጀመሪያው ሁለት ፕሩቭ ለማድረግ እየሞከረው ያለውን ነገርም ኤቪደንስ እያቀረበ ያለ ነገር አለ which is premises የምንለው ማለት ነው። ለምሳሌ ኦል ኢትዮጵያንስ አር አፍሪካንስ ይላል። ጽዮናዊት ኢዝ ኢትዮጵያን አይደለም። ይሄ ምንድነው? ኤቪደንስ እያቀረበ ነው። ጽዮናዊት ኢትዮጵያ እንደሆነች ኦል ኢትዮጵያውያኖች አፍሪካውያን እንደሆኑ ኤቪደንስ እያቀረበ ነው። ዘን በዚህ ኤቪደንስ ላይ ዲፔንድ ሆኖ ዜርፎር ጽዮናዊት ኢዝ አን አፍሪካን የሚል የሆነ ነገር ፕሩቭ ለማድረግ ሞከረ ማለት ነው። ይሄን ነው ባጭሩ የአርጊመንት ፎርም የሚባለው ይሄ ነው ማለት ነው የሚሆነው። እና ኮንክሉዥን እና ፕሬሚሲስን አይደንቲፋይ ማድረግ የሚለውን ፖርሽን ስናየው ሎጂክ ኢቫሉዌት ኤንድ አናላይዝ አርጊመንት። ሎጂክ ኢቫሉዌት ያደርጋል፣ አናላይዝ ያደርጋል አርጊመንቶችን አይደለ። ከዛ ኢምፖርታንት ታስክ ኢን አናላይዚንግ አርጊመንት ኢዝ ዲስቲንጉዊሽንግ ፕሬሚሲስ ኤንድ ኮንክሉዥን። ዋናው ሀሳብ ኢምፖርታንት የሚባለው ሀሳብ አናላይዝ በሚያደርግበት ፕሮሰስ ውስጥ ምንድነው ፕሬሚሲስን እና ኮንክሉዥንን ምን ማድረግ ነው? ዲስቲንጉዊሽ ማድረግ ነው የሚሆነው ማለት ነው። እና ቱ ክራይቴሪያዎች አፕላይ ይደረጋሉ። የመጀመሪያው ኢንዲኬተር ወርድን ፋይንድ ማድረግ ሲሆን ሁለተኛው ኢንፍሬንሻል ክሌምን ፋይንድ ማድረግ ይሆናል ማለት ነው። እና ኢንዲኬተር ወርድ የሚለውን ስናየው ጠቋሚ ቃላቶች የሚለው አቻ ፍቺ ይኖረዋል በአማርኛ ቀጥታ። እና ፕሬሚሲስ ኢንዲኬተር ወርዶች አሉ፣ ኦልሶ ኮንክሉዥን ኢንዲኬተር ወርዶች ይኖራሉ ማለት ነው። ከዚህ ጋር እንደምታያቸው ሲንስ፣ ቢኮዝ፣ አስ ኢንዲኬተድ ምናምን፣ ሲንግ፣ ዛት፣ አስፎር ምናምን የሚሉ ፕሬሚሲስን ኢንዲኬት የሚያደርጉ ናቸው። እነዚህ ቀድሞ ከመጡ አንድ አርጊመንት ላይ ያ ስቴትመንት ምን ይሆናል? ፕሬሚሲስ ይሆናል ማለት ነው። በአንጻሩ ደግሞ ከስር ያሉትን ዜርፎር፣ ሄንስ፣ ዌዘርፎር፣ አኮርዲንግሊ፣ ዌንስ፣ ኢት ፎሎውስ ዛት፣ ኢት መስት ቢ ዛት የሚሉትን ኢንዲኬተር ወርዶች የያዘ አስቀድሞ የመጣ ስቴትመንት ከሆነ በቀላሉ ይሄ ደግሞ ኮንክሉዥን ነው ብላችሁ ኮንክሉድ ለማድረግ ያስችላችኋል ማለት ነው። ኤግዛምፕሎችን ለምሳሌ እዚህ ጋር ውመንስ አር ማማል ዘነበች ዜ ውማን ዜርፎር ዘነበች ዜ ማማል ይላል። እና ይሄን አርጊመንት በቀላሉ የትኛው ፕሬሚሲስ እንደሆነ የትኛው ኮንክሉዥን እንደሆነ ማወቅ ትችላላችሁ። ለምን እዚህ ጋር የተቀመጠውን ኢንዲኬተር ወርድ በመመልከት ብቻ። ለምሳሌ ዜርፎር የሚለው ኢንዲኬተር ወርድ አለ ማለት ነው። ሶ ዜርፎር የኮንክሉዥን ኢንዲኬት የሚያደርግ እንደሆነ ኢንዲኬተር ወርድ እንደሆነ ከላይ አይተናል። ሶ ይሄኛውን ኢንዲኬተር ወርድ በመያዝ ብቻ ከዚህ ቀጥሎ ያለው ኮንክሉዥን ነው። ሶ ከዚህ በፊት ያሉት ፕሬሚሲስ ናቸው ብለን መውሰድና መወሰን የምንችልበት ዲስቲንጉሽ ማድረግ የምንችልበትን ፕሮሰስ ነው የሚያስተምረን ማለት ነው። ይሄ የሚያሳየን ከስራ ያሉትም ተመሳሳይ ኤግዛምፕሎች ናቸው። ፒፒቲ ቴሌግራም ላይ ስላለላችሁ እሱን ዳውንሎድ በማድረግ በቀላሉ መስራት የምትችሉት ቀላል ኤግዛምፕሎች ናቸው። ከሰዓት አንጻር ስለሚያንሰን ግን ያልፋቸዋለሁ። ሁለተኛው ኢንፍሬንሻል ክሌም ነው። ኢንፍሬንሻል ክሌም ምንድነው የሚያደርገው? ስለ ሪዝኒንግ ፕሮሰሱ ነው የሚያወራው። ፕሩቭ ለማድረግ የሞከረ ስለነበረው ዋና ሀሳቡ ነው የሚያወራው። ምንን ነው ለመግለጽ የፈለገው የሚለውን ምክንያታዊነቱን፣ የአርጊመንቱን ምክንያታዊነት ነው የሚያወራው ማለት ነው። ያን ነገር ላይ እንትን ብለን ተመርኩዘን ሁለቱን ነገሮች ፕሬሚሲስ እና ኮንክሉዥንን ዲስቲንጉሽ ለማድረግ የምንሞክርበት ፕሮሰስ ነው። የሪዝኒንግ ፕሮሰስ የሚገኘው በፕሬሚሲሱ እና በኮንክሉዥኑ መካከል ነው። ቢትዊን ፕሬሚሲስ ኤንድ ኮንክሉዥን ላይ ነው ኤግዚስት የሚያደርገው። ኢት ኢዝ ሪዝኒንግ ፕሮሰስ ነው ኤክስፕረስ በሚደረጉ በአርጊመንቱ ኤክስፕረስ እየተደረገ ያለው ሪዝኒንግ ፕሮሰሱ ነው የኢንፍሬንሻል ክሌም የምንለው ነገር ማለት ነው። እና ዩዝ ዚስ ኢፍ አን አርጊመንት ዶንት ሃቭ ኢንዲኬተር ወርድ ከሌለው፣ ኢንዲኬተር ወርድ ካለው በጣም ቀላል ነው የሚሆንልን። እሱን ብቻ በማየት ይሄ ፕሬሚሲስ ነው፣ ይሄ ኮንክሉዥን ነው ብለን ወስነን በቀላሉ ወደ የሚቀጥለው ፓርቲ የምንገባበትን ፕሮሰስ ነው የሚያሳየን ማለት ነው። ሁለተኛው ኢንፍሬንሻል ክሌም ነው። ኢንፍሬንሻል ክሌም ላይ የምንጠቀመው
ኢንዲኬተር ወርድ ከሌለው ነው የሚሆነው ማለት ነው። ኢንዲኬተር ወርድ በማይኖረው ሰዓት ኢንፈረንሻል ክሌምን እንጠቀማለን የሚለውን ሀሳብ ነው የሚያሳይ እና ቱ አይደንቲፋይ ፕሮሚሲስ ኤንድ ኮንክሉዥን ሪስፖንዲንግ ቱ አይዘር ዘ ፎሎዊንግ ኩዌስችን ኢንፈረንሻል ክሌምን ስንጠቀም አይደንቲፋይ ለማድረግ ዲስቲንጉሽ ለማድረግ ስንሞክር እነዚህን ጥያቄዎች መመለስ ይጠበቅብናል ማለት ነው። የመጀመሪያው ስቴትመንት ኢዝ ክሌም ቱ ፎሎ ፍሮም አዘር የትኛው ነው ከሌላው እየተከተለ ያለው የሚለውን ነገር ለማወቅ መሞከር አናላይዝ ማድረግ ማለት ነው። ሁለተኛው ዋት ኢዝ አርጊመንት ትራይንግ ቱ አራይቭ ኦር ቱ ፕሩቭ ምንድነው ያ አርጊመንት ሊነግረን እየሞከረ ያለው ሊያስተላልፍ እየሞከረ ያለው መልእክት ዋና ሀሳቡ ምንድነው የሚለውን ነገር ማወቅ ነው። ሶስተኛው ዋት ኢዝ ዘ ሜን ፖይንት ኦፍ ፓሴጅ ዋና የፓሴጁ ፖይንት የፓሴጁ ሀሳብ ምንድነው የሚለውን ነገር ስናውቅ ምን ያደርግልናል? ቀለል ያደርግልናል። ኢንፈረንሻል ክሌሙ ተጠቅመን እነዚህን ተጠቅመን ኩዌስችኖቹን ተጠቅመን ሁለቱን እንትን ለማድረግ ዲስቲንጉሽ ለማድረግ የሚጠቅመን ይሆናል ማለት ነው። እነዚህን ስንመልስ ለምሳሌ ይሄኛውን ኤግዛምፕል ብታዩት አወር ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ኢትስ ሚሊተሪ ይለናል። ከዛ ኢትኒክ ኮንፍሊክትስ አር ሪሰንትሊ ኢንቴንሲፋይድ ብሮደር ኮንፍሊክትስ አር ኤስካሌቲንግ ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ ይለናል ማለት ነው። የመጀመሪያው ኤግዛምፕል ምንድነው እንትን ለማድረግ እየሞከረ ያለው የትኛውን እየደገፈ ነው ያለው የሚለውን ነገር በቀላሉ በማየት ልትለዩት የሚችሉት አይነት ስቴትመንት አርጊመንት ነው ማለት ነው። ለምሳሌ እዚህ ጋር የመጨረሻው ሀሳብ የሚመስላችሁ የትኛው ነው? ከስር ያሉት ሀሳቦች ምን እያደረጉ ነው ያሉት? ከላይ ያለውን ሀሳብ እየደገፉት ነው አይደል ያሉት? ሰው እነሱ ምን ይሆናሉ? ፕሬሚሲስ ይሆናሉ። ከመጨረሻ አካባቢ ያለው ሀሳብ ደግሞ ምን ይሆናል? ኮንክሉዥን ይሆናል ማለት ነው። እነዚህንም ብታዩ ተመሳሳይ ሀሳቦች ናቸው። ሶሻላይዝድ ሜዲሲን ኢዝ ናት ሪኮመንድድ ይለናል። ይሄ ምንድን ነው? ፕሩቭ የተደረገው ዋና ሀሳቡ እዚህ ጋር ነው ማለት ነው ለማስተላለፍ የተሞከረው። ቢኮዝ ይለናል እዚህ ጋር እንደው ቢኮዝ ሲል ኢንዲኬተር ወርድ አለ። ኢንፈረንሻል ክሌምን የምንጠቀመው ኢንዲኬተር ወርድ በማይኖር ሰዓት ነው ስላልኳችሁ ይሄ ኢንዲኬተር ወርድ ስላለው እናልፈዋለን። ዘ ስፔስ ፕሮግራም የሚለውን ብናየው ዘ ስፔስ ፕሮግራም ዲዘርቭስ ኢንክሪዝ ኤክስፔንዲቸር ኢን ዘ ይርስ አሄድ ናት ኦንሊ ዳዝ ዘ ናሽናል ዲፌንስ ዲፔንዲንግ አፕ ኦን ኢት በት ፕሮግራም ዊል ሞር ዛን ፔይ ፎር ኢትሰልፍ ኢን ተርም ኦፍ ቴክኖሎጂካል ስፒድ-ኦፍስ ፈርዘር ሞር አታክ but current funding level the program cannot fulfill its anticipated potential ምናምን እያለ ስለሆነ ነገር ያወራልናል ማለት ነውና ዋና ሀሳቡ እዚህ ጋር ስናየው ምንድነው ኤክስፔንዲቸሩ ኢንክሪዝ መደረግ እንዳለበት በሚመጡት አመታት የሚወጣው ወጪው ኤክስፔንድ የሚደረገው ነገር ኢንክሪዝ መደረግ እንዳለበት ነው ዋና ሀሳቡ አይደለ። እዚህ ጋር ከላይ ያሉትንም ጨምሮ ኤግዛምፕሎች በደንብ አድርጎ ከፋፍሎ ሰርቶልናል። ይሄን አይተናል መጀመሪያ እነዚህንም አይታናቸዋል። የመጨረሻው ያሁኑንም ብታዩ ተመሳሳይ ነው ሀሳቡ። ኮንክሉዥኑ ምንድነው? ኢንክሪዝ ኤክስፔንዲቸሩን ኢንክሪዝ ማድረግ ነው የሚለው ሀሳብ ይሆናል ማለት ነው። ሌሎቹ እሱን የሚደግፉ ሀሳቦች ናቸው ማለት ነው። ስለዚህ የሚደግፉትን ሀሳቦች ፕሮሚሲስ ብለን ዋና ፕሩቭ የተደረገውን ፖይንት የተላለፈውን መልእክት ደግሞ ኮንክሉዥን ብለን ዲስቲንጉሽ የምናደርግበትን ሁኔታ ነው የሚያሳየን። እነዚህ ፒፒቲያችሁ ላይ ያሉት ጥያቄዎች ናቸው። እነዚህን ብትሞክራቸው አሪፍ ይሆናል እናንተም። ከዛ ቴክኒኮችን እናያለን። ቴክኒክ አርጊመንቶችን ሪኮግናይዝ የሚደረጉበትን ቴክኒክ ነው የምናየው። ደግሞ ኦል ፓሴጅ ሜይ ናት ኮንቴን አርጊመንት፣ ሁሉም ፓሴጆች አርጊመንትን ኮንቴን አድርገዋል ማለት አይደለም። ስለዚህ ነን አርጊመንት የሆኑ ነገር አርጊመንት ከሆነው እንዴት ነው ዲስቲንጉሽ የምናደርገው የሚለውን ነው የምናየው። መጀመሪያ ኢንዲኬተር ወርዶችን ማወቅ ነው። ሁለተኛ ኢንፈረንሻል ክሌሞችን ማወቅ ነው። ቅድም ከላይ በደንብ አድርገን አይተናቸዋል አይደለ? ሶስተኛው ላይ ደግሞ ነን አርጊመንታቲቭ የሆነውን ፓሴጅ ማወቅ ነው። ቲፒካል ነን አርጊመንታቲቭ የሆነውን ፓሴጅ ስናቅ አርጊመንታቲቭ ፓሴጁንም በዛው አወቅን ማለት ነው። ስለዚህ በእነዚህ ሶስት መንገዶች ተጠቅመን ሪኮግናይዝ እንዳደረጋለን የሆነን አርጊመንት ዲስ አርጊመንት ብለን ሪኮግናይዝ የምናደርግበት ፕሮሰስ ነው። እና ኤግዚስቲንግ ኦፍ ኢንዲኬተር ወርድ የሚለውን ስናይ ይኸው እዚህ ጋር እንዳሉት እንትኖች ናቸው፣ ኤግዛምፕሎች ናቸው። ሲንስ የሚለውን በማየት ብቻ ይሄ ከዚህ ጀምሮ ያለው አርጊመንት መሆኑን በቀላሉ ማወቅ እንችላለን ማለት ነው። ይሄን በቀላሉ ብታዩት ኢንፈረንሻል ክሌም ቀደም ሪዝኒንግ ፕሮሰሱ ነው ብለናል አይደል? የአርጊመንቱ ሪዝኒንግ ፕሮሰስ ነው ምናምን ብለን ስናወራ ነበር አይደል? ስለዛ ነው የሚያወራለን። አሁንም ፓሴጅ ኮንቴን አን አርጊመንት ኢፍ ፐርፖዝ ቱ ፕሩቭ ሰምቲንግ ፓሴጅ አርጊመንት ኮንቴን አድርጓል የሚባል ከሆነ ግዴታ እሱ ነገር ፓሴጁ ምን ማድረግ አለበት? ፕሩቭ ማድረግ አለበት። የሆነን ነገር ለማሳመን
የሆነን ነገር የሆነን ሀሳብ እያቀረበ መሆን ይጠበቅበታል ማለት ነው። ካልሆነ ፕሩቭ የሚያደርገው ነገር ከሌለ ያ ነገር ፓሴጅ አይሆንም። ሶ ኤኒ ፓሴጅ ኢዝ ሌብልድ አስ አን አርጊመንት ኢፍ ኤንድ ኦንሊ ኢፍ ፉልፊልስ ፎሎዊንግ ሁለቱን ኮንዲሽን ከስር ያሉትን ሁለቱን ኮንዲሽኖች ሲያሟላ ብቻ ነው አንድን አርጊመንት ነው አንድን ፓሴጅ አርጊመንት አለው ብለን ልናወራ የምንችለው። እና አርጊመንቱ ፓርት ምን መያዝ አለበት? አትሊስት ዋን ኦፍ ዘ ስቴትመንት መስት ክሌም ቱ ፕሮቫይድ ሪዝን ከሁለት አንዱ ሪዝኒንግን እንትን ማድረግ ሲኖርበት፣ ሁለተኛው ደግሞ ፋሎ የሚያደርገው ኤቪደንሱን ወይም ሪዝኑን ፋሎ የሚያደርግ ደግሞ ሌላ ፓርት ሊኖር ይገባል ማለት ነው። ቺን ኩዌስችን ይዋት ለምሳሌ ዊዝን አን አርጊመንት ኢዝ ኢት ማንዳቶሪ ፎር ፕሮሚሲስ ቱ ፕሮቫይድ አክቹዋል ኤቪደንስ ኦር ትሩ ሪዝን ቱ ዘ ኮንክሉዥን። ግዴታ አክቹዋል ትሩ የሆነ ሪዝን ማቅረብ አለበት። ሁለተኛው ደግሞ which one should be mandatory for the passage to argument factual claim ነው ኢንፈረንሻል ክሌም ሊኖረው ነው የሚገባው ነው የሚለው እዚህ ጋር አለላችሁ መልሱና ማንዳቶሪ አይደለም ነሰሰሪ አይደለም አክቹዋል ኤቪደንስ ሊኖረው አይገባም ማለት ነው። ቢኖረው አሪፍ ነው። ነገር ግን ባይኖረው እንኳን በአትሊስት ምን ማድረግ አለበት? ኤቪደንስ ማቅረብ መቻል አለበት ወይም ሪዝን ማቅረብ መቻል አለበት ለዛ ኮንክሉዥን ማለት ነው። ፕሮሚሲሱ እንደዚህ ካደረገ ኢነፍ ነው። ነገር ግን አክቹዋሊ ኤቪደንስ ቢኖርም ሞር የተሻለ ይሆናል ማለት ነው። ሁለተኛው ጥያቄ ደግሞ ምንድነው? ኢንፈረንሻል ክሌም ነው ፋክቹዋል ክሌም ነው ሊኖረው ማንዳቶሪ የሚገባው? ሁለቱም ቢኖረው አሪፍ ነው። ሁለቱም እንዲኖረው ይጠበቃል። ፋክቹዋልም ኢንፈረንሻል ክሌምም እንዲኖረው ይጠበቃል ማለት ነው። ሶስተኛው ነን አርጉሜንታቲቭ ፓሴጅ የሚለው ነው። ነን አርጉሜንታቲቭ ፓሴጅ የሚለው ከአርጉሜንታቲቭ የተለየው ፓርት ነው እና ለምሳሌ ዋርኒንጎች፣ ፒስ ኦፍ አድቫይዞች፣ ብሊፎች፣ ሪፖርት፣ ኤክስፖዚተሪ ፓሴጅ፣ ኢሉሰሬሽን እነዚህ ምንድን ናቸው? ነን አርጉሜንታቲቭ ናቸው። አርጊመንት ናቸው ብለን የማንወስዳቸው ይሆናል ማለት ነው እነዚህ። ከዛ ኤክስፕላኔሽን እና አርጊመንት እናያለን። ኤክስፕላኔሽን ውስጥ ምን አለ መሰላችሁ? ሁለት ኮምፖነንቶች አሉ። ኤክስፕላናስ የሚባለው ፓርት እና ዊች ኢዝ ለኤክስፕላን ደግሞ እንትን የሚያደርገው ክሌሙን ሼድ የሚያደርገው ሀሳቡን ሊያብራራ የሚሞክረው ክላሪፋይ ለማድረግ የሚሞክረው ሲሆን ኤክስፕላን ደግሞ ተቀባይነት ያለው ፋክቱ ፓርት ይሆናል ማለት ነው። ኢንቴንድድ ቱ ሼድ ላይት ኦን ሰም ኢቨንት የሆነ ስለሆነ ኢቨንት ስለ ፋክቹዋል ኢቨንት ስለ ጀነራል ትሩዝ ስለሆነ ኢቨንት ክላሪፋይ ለማድረግ የሚሞክር ነው ማለት ነው። ይሄ ኤክስፕላናስ የሚባለው ምንድነው? ኤክስፕላኔሽን የሚባለው እንትን ማለት ነው። ኤክስፕሌን የሚያደርገው እና ዘ ኢቨንት ኢን ኩዌሽን ኢዝ ዩዥዋሊ አክሴፕትድ አስ ፋክት እንደሆነ የምንቀበለውን ነገር ነው እዚህ ጋር የሚብራራው ወይም ክላሪፋይ ለማድረግ የሚሞከረው ነገር። ለምሳሌ እዚህ ጋር ያለችውን ኤግዛምፕል ያት ካውስ ዳይጀስት ግራስ ዋይል ሂውማን ካኖት ይለናል አይደል? ካዎች ምን ያደርጋሉ? ግራስን ዳይጀስት ያደርጋሉ። ሂውማን ዳይጀስት ስለማያደርግ ዲስ ኢዝ ፋክት አይደለ? ቢኮዝ ብሎ ደግሞ ኤክስፕላናሱን ያመጣልናል ማለት ነው። እና ዳይጀስቲቭ ሲስተማቸው እነሱ ያ የሆነ ኤንዛይም ስፔሲፊክ የሆነ ኤንዛይም አለው ዊች ካን ዳይጀስት ግራስ ማለት ነው። ያኛው ኤንዛይም ሰው እንትን ባዲው ስለማይገኝ ግራስን የሰው ልጅ ዳይጀስት አያደርግም ምናምን የሚለውን ሀሳብ ነው ክላሪፋይ ለማድረግ እየሞከረ ያለው። አርጊመንት ላይ አርጊመንት እንዴት ነው? ፕሬሚሲሱ አክሴፕትድ ፋክት ሊሆን ይችላል። ምን ያደርጋል? ኤቪደንስ ያቀርባል ማለት ነው። ለምን? ፕሩቭ ለማድረግ ምኑን? ኮንክሉዥኑን ፕሩቭ ለማድረግ የሆነን ኤቪደንስ ያቀርባል። በዛ ኤቪደንስ ላይ ዲፔንድ ሆኖ ኮንክሉዥኑ ድሮው ይደረጋል ማለት ነው። ኤክስፕላኔሽን ላይ ደግሞ ኤክስፕላን ደግሞ አክሴፕትድ ፋክት ነው። አያችሁ? እና ኤክስፕላናሱ ምንድን ነው የሚያደርገው? ያን ነገር ለማብራራት ይሞክራል። ያን ነገር ላይ ክላሪፋይ ለማድረግ የተለያዩ ሀሳቦችን ያቀርባል ማለት ነው። እዚህ ጋር እንደምታዩት አክሴፕትድ ፋክቱ ምንድን ነው? ግራስን እንትን እንደሚያደርጉ አይደለ? ካዎች ዳይጀስት እንደሚያደርጉ ኤክስፕላናሱ ደግሞ ምንድነው? ሼድ ላይት ሆን እያደረገው ነው። እዚህ ጋር ዳይጀስቲቭ ሲስተማቸው ኢንዛይም ስለሌለው ምናምን የሚለው ፓርት ይሆናል ማለት ነው። እና ኮንዲሽናል ስቴትመንቶችን ቀጥሎ እናያለን። ኮንዲሽናል ስቴትመንት ኤንድ አርጊመንት የሚለውን ስናየው ኮንዲሽናል ስቴትመንት የሚባለው ኢፍ ዘን ስቴትመንት የሚባሉት ናቸው አይደል? ሁለት ኮምፖነንቶች አሏቸው። አንቲሰደንት ዊች ኢዝ ዘ ኢፍ ፓርት ኤንድ ኮንሲኩዌንት ዊች ኢዝ ዘ ዘን ፓርት ማለት ነው። እና ኢፍ አንቲሰደንት ይሆናል፣ ከዛ ዘን ኮንሲኩዌንት ይሆናል ማለት ነው። ፎርሙ ይሄ ነው። ኦር ኮንሲኩዌንት ቀድሞ ከመጣ ደግሞ ኢፍን አስከትሎ አሲደንት ይቀጥላል፣ አንቲሰደንት ይቀጥላል ማለት ነው። እና ሪሌሽንሺፕ ቢትዊን ኮንዲሽናል ስቴትመንት ኤንድ አርጊመንት ሜይ ቢ ፎሎድ ሰመራይዝድ አስ ፎሎውድ።
እና የሲንግል ኮንዲሽናል ስቴትመንት ኬናት ቢ አርጊመንት አንድ ብቻውን የቆመ ኮንዲሽናል ስቴትመንት አርጊመንት ሊሆን አይችልም። እና ኮንዲሽናል ስቴትመንት ሜይ ሰርቭ አስ አይዘር ፕሬሚሲስ ሆኖ ሊያገለግል ይችላል፣ ኮንክሉዥን ሆኖ ሊያገለግል ይችላል ማለት ነው። ኢንፈረንሻል ኮንተንት ኦፍ ኮንዲሽናል ስቴትመንት ቢ ሪኤክስፕረስድ ቱ ፎር አርጊመንት የኢንፈረንሻል ኮንተንቱ ያ የሆነ ፕሩቭ ለማድረግ የሞከረ ያለው ዋና አስቡ ሪዝኒንግ ፕሮሰሱ ምንድነው? የኮንዲሽናል ስቴትመንት ሪዝኒንግ ፕሮሰስ ሪኤክስፕረስ ተደርጎ አርጊመንትን ፎርም ለማድረግ ልንጠቀመው እንችላለን ማለት ነውና እነዚህን ደግሞ ብናያቸው ለምሳሌ ኤ ሰፊሸንት ኮንዲሽን ቢ አለ። ኤ ነሰሰሪ ኮንዲሽን ቢ ነው። ሰፊሸንት ኮንዲሽን ኤ ቢን ለማምጣት በቂ ሁኔታ ነው፣ ሙሉ ነገሩን ሊያካትት አይገባም ሲሆን ነሰሰሪ ኮንዲሽን ቢ እንዲመጣ ግዴታ ኤ የቢን ሙሉ ፎርም ሊይዘው ይገባል የሚል አይነት ሀሳብ ነው ያለውና ዌኔቨር ዘ ኦክረንስ ኦፍ ኤ ኢዝ ኒድድ ፎር ዘ ኦክረንስ ኦፍ ቢ መቼም ቢሆን ቢ እንዲፈጠር ኤ ግዴታ መፈጠር ይኖርበታል ወይም መገኘት ይኖርበታል ማለት ነው። ኤ ኢዝ ሰፊሸንት ኮንዲሽን ፎር ቢ ኤ ደግሞ ለቢ ሰፊሸንት የሆነ ኮንዲሽን ነው። ኢፍ ኤ ኦከር ካደረገ ቢም ኦከር እንደሚያደርግ ነው የሚያሳየን ይሄ ሰፊሸንት የሚለው። ነሰሰሪ ኮንዲሽን ደግሞ ዌር ቢ ካኖት ቢ ኦከር ኢን ዘ አብሰንስ ኦፍ ኤ ቢ በጭራሽ እንትን ኤ ሳይኖር ሊኖር አይችልም ማለት ነው። ኤ መጀመሪያ ላይ ኒድድ ነው አይደል ያልነው? ኤ ኒድድ ኤ ያስፈልጋል ነው። እዚህ ጋር ደግሞ ቢ በጭራሽ ሊፈጠር አይችልም ኤ ከሌለ የሚለውን ሀሳብ ነው የሚያስተላልፍልን እዚህ ጋር። እነዚህን ኤግዛምፕሎች ብታዩ ለምሳሌ ቢንግ ኤ ዶግ ኢዝ ሰፊሸንት ኮንዲሽን ነው አይደለ? ፎር ቢንግ አኒማል ቢንግ ስታፕድ ኢዝ ነሰሰሪ ኮንዲሽን ነው አይደለ? ሃቪንግ ፎር ሳይድ ኢዝ ነሰሰሪ ኮንዲሽን ፎር ቢንግ ስኩዌር። ምክንያቱም ሰፊሸንት ኮንዲሽን ነው ካለ ሬክታንግልም ስላለ ማለት ነው፣ ሰፊሸንት የማይሆንበት ሁኔታም ስላለ ነሰሰሪ ኮንዲሽን ይሆናል ማለት ነው። ሃቪንግ ፎር ሳይድ ኢዝ ነሰሰሪ ኮንዲሽን ፎር ቢንግ ስኩዌር የሚለውን ነገር ይነግረናል። ይሄኛውም መጽሐፎቻችሁ ላይ ያሉ ጥያቄዎች ናቸው። እነሱንም ብትሰሯቸው አሪፍ ነው። አሁን ደግሞ ታይፕስ ኦፍ አርጊመንቶችን እናያለን። ኤቭሪ አርጊመንት ኢንቮልቭስ ኢንፈረንሻል ክሌም ሁሉም አርጊመንት ግዴታ የሆነ ፕሩቭ የሚያደርገው ሪዝኒንግ ፕሮሰስ ይኖረዋል ብለናል አይደለ? እና ዲፔንዲንግ ኦን ኢንፈረንሻል ክሌም ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንት ብለን እንከፍላቸዋለን ማለት ነውና ታይፓቸው ይሄ ነው። የመጀመሪያው ዲዳክቲቭ አርጊመንት ነው። ዲዳክቲቭ አርጊመንት ምንድን ነው የሚለውን ነገር ስናይ ኢት ኢዝ ኢምፖሲብል ፎር ዘ ኮንክሉዥን ቱ ቢ ፎልስ ጊቨን ዛት ፕሬሚሲስ አር ትሩ ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ሊሆን የማይችልበት ሁኔታ ነው። ኢምፖሲብል የሆነበት ሁኔታ ዲዳክቲቭ አርጊመንት ፎርም እንላለን። ያኛው ላይ ኢምፕሮባብል ኢንዳክቲቭ የሚባል ነው። ሁለተኛው እንዳልነው እና ያኛው ላይ ምን ሊሆን ይችላል? ኢምፕሮባብል ሊሆን ይችላል። ፕሮባቢሊቲ ሊኖረው ይችላል ማለት ነው። ፎልስ ሊሆን ይችላል እንትኑ ኮንክሉዥኑ እና ኮንክሉዥን ፎሎስ ፕሬሚሲስ በነሰሲቲ ነው ፎሎ የሚያደርገው። ግዴታ ትሩ ከሆነ ትሩ የሚሆንበትን ሁኔታ ነው የሚያሳየን ማለት ነው። ለምሳሌ ኢንቮልቭስ ነሰሰሪ ሪዝኒንግ ነሰሰሪ የሆነ ሪዝኒንግን በመጠቀም ነው። እነዚህ ኤግዛምፕሎችን ብታዩ ለምሳሌ ኦል ፊሎሶፈርስ አር ክሪቲካል ቲንከርስ ሶክራቲስ ኢዝ ኤ ፊሎሶፈር ዜርፎር ሶክራቲስ ኢዝ ክሪቲካል ቲንከር ማለት ነው። ከላይ ያለው እንትን ፕሬሚሲስ ትሩ ነው። ከዛ በኋላ ያለውም እሱን እንትን የሚያሳይ ነው። ኮንክሉዥኑ ምን ያም ፎሎ አድርጎ የሆነ አርጊመንትን ፈጠረልን ማለት ነው። እነዚህ ዲዳክቲቭ ፎርም ኦፍ አርጊመንት ያላቸው ኤግዛምፕሎች ናቸው። ሁለቱም ተመሳሳይ ናቸው። ሁለተኛውን ደግሞ ስናየው ኢንዳክቲቭ አርጊመንት ነው። ኢንዳክቲቭ አርጊመንት ደግሞ ቅድም እንዳለው ከላይ እንዳለው ኢምፖሲብል ሳይሆን ኢምፕሮባብል ነው። ኢምፕሮባብል ሊሆንም ላይሆንም የሚችልበት አይነትን ሁኔታ የሚያሳየን አይነት ፎርም ነው ያለው ማለት ነው። እና ዘ ኮንክሉዥን ፎሎስ ፕሬሚሲስ ኦንሊ ዊዝ ፕሮባቢሊቲ በፕሮባቢሊቲ ነው ሊሆንም ላይሆንም ይችላል ማለት ነው። ትሩ ከሆነ ትሩ ሊሆን ይችላል፣ ፎልስም ሊሆን የሚችልበትን ሁኔታ ነው የሚያሳየን እና ፕሮባቢሊስቲክ ነው ሪዝኒንጉ እና እያያችሁ ነው። ይህን ኤግዛምፕል ፕሮባብሊ ብሎ ነው ዜርፎር ይልና ፕሮባብሊ ብሎ ኮንክሉድ ሲያደርግ እናያለን። ፕሮባቢሊቲ በመጠቀም ኢንዳክቲቭ ላይ ሲሆን ፕሮባቢሊቲ ነው እና ሰርቴን አይሆንም ስለሆነ ነገር ሰርቴን ሆኖ ሊያወራ አይችልም ማለት ነው ኢንዳክቲቭ ላይ። ዲዳክቲቭ ላይ ግን ሰርቴኒቲ ይኖራል የሚለውን ሀሳብ ነው የሚያሳይ እና እንዴት ነው ዲፍረንሺየት የምናደርጋቸው እነዚህን ሁለት እንትኖች የሚለውን ነገር ስናይ የመጀመሪያው
ኦክረንስ ኦፍ ስፔሻል ኢንዲኬተር ወርዶችን ቀደም ያየናቸው ኢንዲኬተር ወርዶች በማየት ሊሆን ይችላል። መጀመሪያ ዲዳክቲቭን አሁን ዲዳክቲቭ ላይ ብቻ የሚገኙ ኢንዲኬተር ወርዶች አሉ፣ ኢንዳክቲቭ ላይ ብቻ የሚገኙ ኦልሶ ኢንዲኬተር ወርዶች ይኖራሉ ማለት ነው። ለምሳሌ ሰርቴንሊ፣ ነሰሰርሊ፣ አብሶሉትሊ፣ ዴፊኒትሊ የሚሉት ዲዳክቲቭ ኢንዲኬተር ወርድ ነው የምንላቸው። እነዚህ ከሆነ ያሉት አርጊመንቱ ላይ ይሄ አርጊመንት ዲዳክቲቭ አርጊመንት ነው ማለት ነው። ሁለተኛ ግን ፕሮባብል፣ ኢምፕሮባብል፣ ፕላውዚብል፣ ኢምፕላውዚብል፣ ላይክሊ፣ አንላይክሊ ምናምን ብሎ የሚያወራ ከሆነ ይሄ አርጊመንት ኢንዳክቲቭ አርጊመንት ፎርም ያለው ነው የሚሆነው ማለት ነው። እና አክቹዋል ስትሬንግዝ ኦፍ ኢንፈረንሻል ክሌም ኢንፈረንሻል ሊንክ ቢትዊን ፕሬሚሲስ ኤንድ ኮንክሉዥን ሁለተኛው ስትሬንግዙ የኢንፈረንሻል ሊንኩ ስትሬንግዝ ሁለተኛው ነው ዲስቲንጉሽ የምናደርግበት እንትን ነው የሚሆነው ማለት ነው። እና ኦል ኢትዮጵያንስ ላቭ ዜር ካውንትሪ፣ ደበበ ኢዝ ኢትዮጵያን ዜርፎር ደበበ ላቭስ ሂዝ ካውንትሪ ይናል ማለት ነው። የስትሬንግዙን ነው አይደለ እንትን የሚላት ስለ ስትሬንግዙ እዚህ ጋር ኢንዲኬተር ወርድ የለውም። በእርግጥ ዜርፎር የሚለው አለ አርጊመንት እንደሆነ እንጂ ዲዳክቲቭ ይሁን ኢንዳክቲቭ የሚነግረን ነገር የለም ማለት ነው። እና ስትሬንግዙን ነው የምናየው። እና ኦል ኢትዮጵያን ላቭ ዜር ካውንትሪ ይለንና ደበበ ኢዝ ኢትዮጵያን ዜርፎር ደበበ ላቭስ ሂዝ ካውንትሪ ይለናል አይደለ። ይሄ ምንድን ነው ስትሬንግዙ የኢንፈረንሻል ክሌም ስትሬንግዙ ዊክ ነው አይደለ። ይሄን በማየት ይሄኛው አርጊመንት ኢንዳክቲቭ አርጊመንት ነው ብለን እንትን የምናደርግበት ስትሬንግዙን የኢንፈረንሻል ክሌሙን ስትሬንግዝ አይተን እንትን የምንልበት ፕሮሰስ ነው የሚያሳየን ማለት ነው። ሶስተኛው ዘ ካራክተር ኦር ፎርም ኦፍ አርጊመንቴሽን ዛት አርጊወሩ ዩዝ የሚያደርገው ካራክተሮች ወይም ፎርም የአርጊመንቴሽኑ ፎርምን ነው የምታዩት። እና ለምሳሌ ማቴማቲክስ ከሆነ ዴፊኒሽን ከሆነ ካታጎሪካል ሲሎጂዝም፣ ካታጎሪካል ሲሎጂዝም፣ ሃይፖቴቲካል ሲሎጂዝም ኤንድ ዲስጃንክቲቭ ሲሎጂዝም ከሆነ ይሄ ዲዳክቲቭ አርጊመንት ፎርም ያለው ወይም ዲዳክቲቭ አርጊመንት ካራክተር ያለው ሲሆን ኢንዳክቲቭ ደግሞ የሚሆነው ፕሪዲክሽኖች፣ አናሎጂዎች፣ አውቶሪቲዎች፣ ኢንዳክቲቭ ጀነራላይዜሽን፣ አርጊመንት ቤዝድ ኦን ሳይን፣ አርጊመንት ቤዝድ ኦን ካውዜሽን ምናምን ከሆኑ ደግሞ እነዚህ ኢንዳክቲቭ የሚሆኑ ይሆናል ማለት ነውና እና እንዳልኳችሁ ከዲዳክቲቭ አርጊመንት ኢንስታንሶች የመጀመሪያውን ብናይ ማቴማቲክስ የሚለው ፓርት ይሆናል። ማቴማቲክስ ከሆነ ለምሳሌ አርቲሜቲክ ጂኦሜትሪክ ከሆነ ኮንክሉዥኑ ምንድነው? ይሄኛው ዲዳክቲቭ ካይንድ ኦፍ አርጊመንት ይሆናል ማለት ነው። ኤክሰፕሽን አለው። ስታቲስቲካል የሆነ አርጊመንት ከሆነ ኢንዳክቲቭ አርጊመንት የመሆን ቻንስ ሊኖረው ይችላል ማለት ነው። እና እነዚህን ኤግዛምፕሎች ብታዩ ዩ ካን ሜዠር ስኩዌር ፒስ ኦፍ ላንድ ኤንድ አፍተር ዲተርማይኒንግ ኢት ኢዝ 10 ሜትር ኦን ኢች ሳይድ ኮንክሉድ ዛት ኢትስ ኤሪያ ኢዝ 100 ስኩዌር ሜትር። ይሄ ምንድነው? ማቴማቲካል ነው አይደለም። ማቴማቲካል ስለሆነ ይሄን ብዙም እንዲ እንትን የምንለው ሐሳብ አይሆንም፣ ዲዳክቲቭ አርጊመንት ነው ብለን ኮንክሉድ የምናደርገው ይሆናል ማለት ነው። ለምሳሌ ሁለተኛውም ተመሳሳይ ነው። two odd numbers are always even, the sum of 3 and 9 is even number ነው ካልኩሌት ተደርጎ ሊሰጠን የሚችለው ነው የሚለው። ይሄም ዲዳክቲቭ አርጊመንት ታይፕ ነው ማለት ነው። ሁለተኛው ዴፊኒሽን ላይ ቤዝ የሚያደርግ አርጊመንት ከሆነ ማለት ነው ምንድነው የምንለው? ይሄኛው እንዴት ነው? የሆነ ወርድ ይኖራል። በዛ ወርድ ዴፊኒሽን ላይ ተመርኩዞ በዛ ስፔሻል ወርድ ኦር ፍሬዝ ዴፊኒሽን ላይ ዲፔንድ ሆኖ ኮንክሉዱ የሚመጣ ከሆነ ያን እንትን ዲዳክቲቭ ነው እንለዋለን ማለት ነው። ለምሳሌ ኢንጅሪስ ሆነስት የሚለው እንትን ብናየው ወርዱ ምንድነው? ሆነስት የሚለው ነው አይደለ? ሆነስት ከሆነ አንድ ነገር ሆነስት ተብሎ የሚታሰብ ነገር ኦልዌይስ ቴልስ ዘ ትሩዝ አይደለ? ታማኝ ነው ተብሎ የሚታሰብ ነገር እውነትን ስለሚናገር ነው። ሶ እንደዚህ አይነት ከሆኑ ጋድ ኢዝ ኦምኒሴንት ነው ከተባለ ሁሉንም ነገር ያውቃል ነው አይደለ ሐሳቡ። ሶ እንደዚህ አይነት ከሆኑ ዲዳክቲቭ ዲፊኒሽን ላይ እንትን የሚሉ ናቸው፣ ዲዳክቲቭ ናቸው ብለን በቀላሉ መውሰድ የምንችል ይሆናል ማለት ነው። ሶስተኛው ካታጎሪካል ሲሎጂዝም የሚባለው ታይፕ ሲሆን እና ይሄ እንዴት ነው? ለምሳሌ ኦል፣ ኖ፣ ሰም ምናምን እያለ የሚጀምሩ አይነት እንትን አርጊመንቶች ውስጥ እነዚህን ነገሮች የሚጠቀም ከሆነ ማለት ነው። ኦል የሚል ካለ፣ ኖ የሚል ካለ፣ ሰም የሚል ካለ ካታጎሪካል ሲሎጂዝም የሚባል ታይፕ ሲሆን ምንድነው? ዲዳክቲቭ አርጊመንት ይሆናል ማለት ነው የሚሆነው። ከዛ በኋላ ሃይፖቴቲካል ሲሎጂዝም ነው የምናየው። ሃይፖቴቲካል ሲሎጂዝም ምንድነው? ኮንዲሽናል ስቴትመንት የሚኖረው በአንዱ ላይ ሊሆን ይችላል፣ ሁለቱም ሊሆን ይችላል። ፕሬሚሲሶቹ ኮንዲሽናል ስቴትመንት በሚሆኑ ሰዓት የሚፈጠር አይነት ነው ማለት ነውና ለምሳሌ ፎርሙን ብታዩ ኢፍ ይልናል። ኢፍ ዘን ስቴትመንት ነውና ኢፍ ኤ ዘን ቢ፣ ኢፍ ቢ ዘን ሲ የሚል ፎርም ነው የሚኖረው ማለት ነው። ይሄም ፎርም ተከትሎ የሚመጣ ከሆነ ሃይፖቴቲካል ሲሎጂዝም እንለዋለን። ከዛ በኋላ
ዲዳክቲቭ አርጊመንት እንደሆነ መረዳት የምንችልበትን ሁኔታ ነው የሚያሳየና ኤግዛምፕል አለ። ይህን ብታዩት ፎርሙ ጋር ከላይ ካለው ፎርሙ ጋር ተመሳሳይ ነው። ፕሬሚስ ዋን ምን ይለናል? ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ግራጁዌት ዊዝ ዲስቲንክሽን ይለናል። ኢፍ ኤ ዘን ቢ ሆነ ማለት ነው። ከዛ ኢፍ ቢ ዘን ሲ ኢፍ ዩ ግራጁዌት ዊዝ ዲስቲንክሽን ዘን ዩ ዊል ጌት ሪዋርዲንግ ጃብ ኢፍ ቢ ዘን ሲ ከዛ ምን ያደርጋል? ኢፍ ኤ ዘን ሲ ያደርገናል። ዜርፎር ዩ ስተዲ ሃርድ ዘን ዩ ዊል ጌት ሪዋርዲንግ ጃብ ይለናል ማለት ነው። ይሄኛው ሃይፖቴቲካል ሲሎጂዝም የምንለው ፎርም ይሄም ፎርም ተከትሎ የሚመጣ ሌላኛው ታይፕ ኦፍ ዲዳክቲቭ አርጊመንት ይሆናል ማለት ነው። ከዛ ዲስጃንክቲቭ ሲሎጂዝም ነው የምናየው። አይዘር ኦር ፍሬዞች ናቸው። እነዚህ ደግሞ አይዘር ኦር የሚሉ ስቴትመንቶችን በስቴትመንታቸው ውስጥ አይዘር ኦር የሚል እንትን ነገር ይዘው ኮንክሉዥን ድሮው የሚያደርጉ አይነት እንትኖች ናቸው ማለት ነው። ለምሳሌ እዚህ ጋር ብታዩ ረዊና ኢዝ አይዘር ኢትዮጵያን ኦር ኤርትሪያን ይለናል። ረዊና ኢዝ ናት ኤርትሪያን ምን አለ? አይዘር ኤ ኦር ቢ አለ። ኤ ኢትዮጵያን ኦር ኤርትራን አለ። ሶ ኤ አይሆንም አለ። ዜርፎር ኢትዮጵያ ምንድነው ኤርትራን አይሆንም አትሆንም አለ። ዜርፎር ኢትዮጵያ ነው የምትሆነው ማለት ነው። ይሄ ዲስጃንክቲቭ ሲሎጂዝም የሚባለው ይሄ ነው። አይዘር ኦርን ተጠቅሞ ፍሬዝ ውስጥ አይዘር ኦርን በመጠቀም ስቴትመንት ውስጥ የሆነ ኮንክሉዥን ላይ የሚደርስልን ይሆናል ማለት ነው። ይህም ተመሳሳይ ኤግዛምፕል ነው። ከሰዓት አንጻር ፈጠን እላችኋለሁ። ሁለተኛው ኢንዳክቲቭ አርጊመንት ነው። እስካሁን ያየናቸው ዲዳክቲቭ ናቸው ማለት ነው። ካታጎሪካል ሲሎጂዝም፣ ሃይፖቴቲካል ሲሎጂዝም፣ እንደገና ማቴማቲካል ዴፊኒሽን ምናምን ሲሆኑ እና በእርግጠኝነት በሰርቴኒቲ ላይ ዲፔንድ ያደርጋሉ እስከተወሰነ ያህል። ይሄ ደግሞ ሰርቴኒቲ ላይ አይደለም። ቅድም እንዳልነው ሰርቴን አይሆንም ማለት ነው። የሆነ ፕሮባቢሊቲ ላይ ነው እንትን የሚለው። ለምሳሌ ፕሪዲክሽንም ብናይ ተመሳሳይ ነው። ኢንዳክቲቭ ጀነራላይዜሽን አርጊመንት ፍሮም አውቶሪቲ ሰርቴን ሳይኖችን ቤዝ አድርገን አርጊመንት ስንሰራ፣ አናሎጂን ቤዝ አድርገን ኦልሶ ካውዜሽንን ቤዝ አድርገን የሆነን አርጊመንት የምንሰራበት ፎርም ኢንዳክቲቭ ፎርም ይባላል። እነዚህ ሁሉም ምንድናቸው? ፕሮባቢሊቲ ላይ ዲፔንድ የሚያደርጉ ናቸው። መጀመሪያ ፕሪዲክሽንን ብናይ ራሱ ፕሪዲክሽን ምንድነው? እርግጠኛ ሆኖ አንድ ሰው የሆነን ነገር ፕሪዲክት ማድረግ አይችልም አይደለም። ምክንያቱም የሆነ ፓወር ከሌለው በስተቀር ማለት ነውና ራዕይ የሚያይ አይነት ሰው ካልሆነ በስተቀር ፕሪዲክሽንን ፕሪዲክት ለማድረግ ይከብዳል። ፎርካስት ማድረግ ይከብዳል አይደለ? አሁን ደመና ሰማዩ ስለቋጠረ በኋላ ላይ ይዘንባል ወይም ነገ እንደዚህ ይሆናል ምናምን ብሎ እርግጠኛ ተኩኖ ሊወራ አይችልም። ምናልባት የሚል ሀሳብ ካልሆነ በስተቀር ይሄን ነው የሚያወራልን ፕሪዲክሽን የሚለው እና ፕሬሚሲስ ዲልስ ዊዝ ሰም ኢቨንት ኢን ዘ ፕሬዘንት ወይም ፓስት ላይ የሆነ ኢቨንት ሊሆን ይችላል። ሶ ኮንክሉዥኑ ድራይቭ የሚደረገው በምንድን ነው? በእነሱ ኢቨንቶች ላይ ዲፔንድ ሆነው የሆነ ኮንክሉዥን ድራይቭ የሚደረግ ይሆናል ማለት ነው። ለምን? ለፊውቸር ወደፊት ላለው ነገር ላይ ነው የሚሆነው ማለት ነውና ኤግዛምፕል ብናይ ኢፍ ኢት ሃዝ ቢን ሬኒንግ ፎር ሆል ዴይ ይለናል። ቀኑን ሙሉ የዘነበ ነበር በዚህ ሳምንት፣ ሶ በሚቀጥለው ሳምንትም ቀኑን ሙሉ ይዘንባል ማለት ነው ብሎ ኮንክሉድ ያደርጋል ማለት ነው። ያለፈ ነገር ላይ ወይም ፕሬዘንት ላይ ያለ ነገር ላይ ዲፔንድ ሆኖ ወደፊት ፊውቸር ላይ ተመሳሳይ ነገር እንደሚሆኑ ፕሪዲክት የሚደረግበት አይነት እንትን ነው። የፎርካስት የሚደረግበት አይነት እንትን ነው። ሶ ዲስ ኢዝ ኢንዳክቲቭ አርጊመንት ፎር ያለው ነው ማለት ነው። ምክንያቱም ፕሮባቢሊቲ ላይ ነው እንጂ ሰርቴኒቲ ላይ ዲፔንድ ያደረገ አይነት አርጊመንት ስላልሆነ። ሁለተኛው አርጊመንት ፍሮም አናሎጂ የሚለው ነው። አናሎጂ የሚለው ወርድ እንደሚታወቀው ሲሚላሪቲን የሚያሳይ ነው አይደለ? ዲፔንድ ኦን ኤግዚስተንስ ኦፍ ሲሚላሪቲ ቢትዊን ቱ ቲንግስ፣ በሁለት ነገሮች መካከል ያለውን ሲሚላሪቲ የሚያሳየን ነው አይደለ? በእነዛ ሁለት ነገሮች ሲሚላሪቲ ላይ ዲፔንድ ሆነን ምንን ስናደርግ የሆነን ኮንክሉዥን ድሮ ስናደርግ እና ሰርቴን ኮንዲሽን ዛት አፌክት ቤተር ናውን ሲቹዌሽን ኢዝ ኮንክሉድ ቱ አፌክት ለሰር ናውን ሲቹዌሽን። ቤተር ናውን የሆነ በደንብ የሚታወቅን ነገር አፌክት የሚያደርጉ ሲቹዌሽኖች ምን ለሰር የሆኑ ሲቹዌሽኖችን አፌክት እንደሚያደርጉ ኮንክሉድ ይደረጋል ማለት ነው እዚህኛው ፎርም አርጊመንት ላይ እና ፎር ኢንስታንት ብታዩ እዚህ ኤግዛምፕል ላይ የተወሰነ ኢንሲግኒፊካንት የሆነ ሲሚላሪቲ አናሎጂ ይኖራል ማለት ነው። ኮምፒውተር ኢዝ ማኑፋክቸርድ ኢን 2002 ኢት ኢዝ ኢዚ ቱ አክሰስ ኤንድ ፋስት ፕሮሰሲንግ ዩኒት ኤንድ ኮምፒውተር ቢ ኦልሶ ኢዝ ማኑፋክቸርድ ኢን 2002 አይደለ? ኤንድ ኢት ኢዝ ኢዚ ቱ አክሰስ። ሁለቱም ጋር ምን አለ? የተወሰነች ሲሚላሪቲ ያለች። ነገር ግን በእነዚህ ሲሚላሪቲዎች ላይ ተመርኩዘን ብቻ ኮምፒውተር ቢ ፋስት ፕሮሰሲንግ ይኖረዋል፣ ፕሮሰስ ሲያደርግ ፋስት ነው ብለን ኮንክሉድ ማድረግ አንችልም። ይሄኛው ፎርም ኦፍ አርጊመንት ላይ ግን እንደዚህ አይነት እንትኖችን ኮንክሉዥኖችን ድሮ የምናደርግበትን እንትን ነው የሚያሳየን። ሶ ኮምፒውተር ቢ ምን ይኖረዋል? ፋስት ኢን ፕሮሰስ ነው ብሎ እንትን ያደርጋል፣ ኮንክሉድ ያደርጋል ማለት ነው ይሄ ኤግዛምፕል። እና ይሄ ነው አርጊመንት ፍሮም አናሎጂ የምንለው ይሄን ይሆናል ማለት ነው። እና ስህተት ነው፣ ኢንዳክቲቭ ፎርም ነው ያለውና
ሶስተኛው ኢንዳክቲቭ ጀነራላይዜሽን ነው። ጀነራላይዜሽን ማለት ምን ማለት ነው? የሆነ ለሆነ ብዙ ነገር የሆነን ትንሽ ነገር ከዛ ውስጥ ወስደን ስለ ሁሉም ነገር መናገር ነው አይደል? ለምሳሌ በጣም ብዙ ህዝቦች ሊኖሩ ይችላሉ፣ በ10 ሺህ በ100 ሺህ ለምሳሌ የኢትዮጵያን ህዝቦች ብንወስደው ለኢትዮጵያ ህዝቦች ከእናንተ ክፍል ካሉ ሰዎች ብቻ ወስደን እናንተ ክፍል ያሉ የሚያሳዩትን ካራክተር ሙሉ ኢትዮጵያውያን ያሳያሉ ብለን እንትን ኮንክሉድ ስናደርግ ነው። ይሄ ነው ጀነራላይዜሽን ብለን የምንወስደው ነገር ይሄ ነው ማለት ነው የሚሆነውና ፕሮሲድ ፍሮም ናውሌጅ ኦፍ ሴሌክትድ ሳምፕል ሴሌክትድ ሳምፕሎቹ የሚያሳዩትን ናውሌጅ በመጠቀም ነው ፕሮሲድ የሚያደርገው ኮንክሉድ የሚያደርገው ስለምኑ ስለ ሆል ግሩፕ ስለ ሙሉ ግሩፑ ከዛ በዛች ሳምፕል ላይ ዲፔንድ ሆኖ ብቻ ኮንክሉድ ያደርጋል ማለት ነውና ክሌም ሲንስ ዘ ሳምፕል ሃቭ ሰርቴን ኤክስ ካራክተር ሳምፕሉ ላይ የሆነ እቺ ኤክስ የምትባለው ካራክተር እያሳዩ ስለሆነ ኦል ሜምበሮቹ ኦልሶ ምንን ያሳያሉ? ሴም ካራክተርን ያሳያሉ። ይሄ ኤክስ ካራክተር ይኖራቸዋል ነው የሚለው ፎርሙ ማለት ነው። እንደዚህ አይነት ፎርም የያዘ ነው ይሄኛው ደግሞ እና ፎር ኤግዛምፕል ኢንዳክቲቭ ጀነራላይዜሽን የሚባለው ፎርም ይሄ ነው ማለት ነው። እና ፎር ኤግዛምፕል ዋን ሜይ አርጊው ዛት ቢኮዝ 3 out of 4 people in single prison are black one may conclude that 3/4 of prison population are black ብሎ እንደዚህ ጀነራላይዝ ላይ ያደርግ ይችላል። በሶስት በኦር በትንሽ እንትኖች ላይ ተመርኩዞ ስለ ሙሉ ፕሪዝኑ እያወራ ነው ያለው ማለት ነው የሚሆነው ማለት ነው። እና ይሄ ነው ኢንዳክቲቭ ጀነራላይዜሽን የሚባለው ፕሮባቢሊቲ ጀነራላይዜሽን ነው። እና አን አርጊመንት ፍሮም አውቶሪቲ አለ። ይሄ ደግሞ እንዴት ነው መሰላችሁ? የሆነ አውቶሪቲ ያለው ሰውዬ ይኖራል። የሆነ በናውሌጅ በትምህርት ሊሆን ይችላል፣ በስልጣን ሊሆን ይችላል። የሆነ ናውሌጅ ኦር የሆነ አውቶሪቲ ያለው ሰውዬ አለ። ያ ሰውዬ ደግሞ ያችን አውቶሪቲ የራሱ ያለችውን አውቶሪቲ ብቻ እንትን ማለት ሲገባው ስለማያውቀው ነገር ፕሮፌሽኑ ስላልሆነ ነገር ኦር ኤክስፐርታይዝ ስላላደረገው ነገር ያወራል ማለት ነው። የሆነን አርጊመንት ድሮው ያመጣል። የሆነን አርጊመንት ይናገራል። ያን አርጊመንት ይዘን ያ ሰውዬ እዛ ስልጣን እዛ ቦታ ላይ ስላለ ብቻ እሱ ያወራው ነገር ትክክል ነው ብለን የምናስተላልፈው መልእክት ነው ይሄኛው አርጊመንት ፍሮም አውቶሪቲ የሚባለው እና ኢንዳክቲቭ ፎርም ነው ያለው ዴፊኒትሊ። እና ኮንክሉዥን ሬስት አፖን ስቴትመንት ሜድ ባይ ሰም ፕሬዚምድ አውቶሪቲ ኦር ዊትነስ እንደዚህ አይነት ነው። በቃ ከቀደም ከሰጧቸው ኤግዛምፕል ጋር የሚመሳሰለው ፕሬዚምድ የሆነ ኦቶሪቲ ያለው ወይም ዊትነስ ያለው ሰውዬ እንትን ያወራውን ስቴትመንት ላይ ተመርኩዘን ኮንክሉዥንም ድሮ ስናደርግ ነው። ለምሳሌ ኦል ማተርስ አር ሜድ አፕ ኦፍ ስሞል ፓርቲክልስ ይለናል። ኦል ሜድ አፕ ኦፍ ስሞል ፓርቲክልስ አል ኳርክስ ነው የሚባሉት ይለናል ማለት ነው። ይሄ የመጀመሪያው ስቴትመንት ምን ስለሆነ ለምንድነው ኳርክ የተባሉት? የሆነ ዩኒቨርሲቲ ፕሮፌሰር ስላለ ነው ይለናል ማለት ነው። የሆነ ዩኒቨርሲቲ ፕሮፌሰር ስላለ ብቻ ስሞል ፓርቲክሎችን በሙሉ ማተሮችን ከስሞል ፓርቲክል የተሰሩ ሁሉንም ነገሮች ኳርክ ናቸው ብለን መሰየም አንችልም አይደለ? ግዴታ ተቀባይነት ያለው ሎጂካል ሪዝን ያለው ነገር መሆን አለበት። የዩኒቨርሲቲ ፕሮፌሰር እንደዛ ስላለ ብቻ ኳርክ ናቸው ብለን ልንጠራቸው አንችልም። ይሄ ደግሞ የሚያወራው ይሄ ነው። በቃ አውቶሪቲ ይሄ ሰውዬ የፕሮፌሰር ስለሆነ ብቻ ዩኒቨርሲቲ ፕሮፌሰር ስለሆነ ብቻ እሱ ያለው ነገር ትክክል ነው ማለት አይደለም። ስለዛ ነው የሚያወራል። እና አርጊመንት ቤዝድ ኦን ሳይን ደግሞ የሆነ ሳይን ይኖራል። ያ ሳይን እያስተላለፈ ያለውን መልእክት ላይ ዲፔንድ ሆነን የሆነን ኮንክሉዥን ድሮ ስናደርግ ነው። እና ፕሮሲድ ፍሮም ናውሌጅ ኦፍ ሰርቴን ሳይን ቱ ዘ ናውሌጅ ኦፍ ዘ ሳይን ሲምቦላይዝ የሚያደርገው ያኛው ሳይን ሲምቦላይዝ የሚያደርገውን ሚኒንጉን እንወስድና የሆነን እንትን ምንድነው ኮንክሉድ እናደርጋለን የሚል ነው የሚሆነው። እና ፎር ኢንስታንስ ብታዩ ኖ ፓርኪንግ ሳይንን የሆነ ሰውዬ አይቶ ምን ሊያደርግ ይችላል? ምን ሊያስብ ይችላል? እዚህ ጋር ፓርክ ማድረግ አይፈቀድም ብሎ ሊያስብ ይችላል። ይሄ ነው በቃ የሳይኖቹን ትርጉም አይተን የሆነን ኮንክሉዥን ድሮ የምናደርግበት ፕሮሰስ። ከዛ አርጊመንት ቤዝድ ኦን ካውዜሽን የሚለውን ነው የምናየው። እና ይሄ ዲፔንድ ኦን ኢንስታንስ ኦፍ ኮዝ ኤንድ ኢፌክት፣ በኮዝ እና በኢፌክቶች እንትን ላይ ነው ዲፔንድ የሚያደርገው። ነገር ግን ኮዙና ኢፌክቱ አብሶሉትሊ ሰርቴን የሆኑ ላይሆኑ ይችላሉ። ነቨር ቱ ቢ ነው ዊዝ አብሶሉት ሰርቴኒቲ አብሶሉት እንደሚፈጠሩ ላይታወቅ ይችላል ማለት ነው። እርግጠኛ ሆነን ኢምፖሲብል ነው ወይም ብለን እንትን የምንለው ሰርቴኒቲ ላይ ዲፔንድ ሆነን እንትን የምንለው ነገር አይደለም። ፕሮባቢሊቲ ላይ ዲፔንድ ነው የምንሆነው በኮዙና በኢፌክቱ እንትን ላይ ማለት ነው።
እና ኤግዛምፕሉን ብታዩ ይሄ ፍሮም ዘ ናውሌጅ ኦፍ ዘ ቦትል ኦፍ ዋተር ሃድ ቢን አክሲደንታሊ ሌፍት ኢን ፍሪዘር ኦቨርናይት ሰምዋን ማይት ኮንክሉድ ዛት ኢት ሃድ ፍሮዝን። አክሲደንታሊ የሆነ ባትል ኦፍ ዋተር ሪፍሪጅሬተር ውስጥ ምን ተደርጓል? ተረስቷል ማለት ነው። ተቀምጦ ተረስቶ ነበረ ያደረው። አንድ ቀን አደረ። ሶ የሆነ ሰውዬ እዛ ቤት ውስጥ የሚኖር ሰውዬ ያ ውሃ ቀዝቅዟል ብሎ ሊያስብ ይችላል ማለት ነው። ይሄ ነው ኮዝ ኢፌክት የሚባለው እንትን። ነገር ግን ላይቀዘቅዝ ይችላል ያ ነገር በተለያዩ ምክንያቶች እሱን እንዳይቀዘቅዝ ኦር በረዶ እንዳይሰራ የሚያደርጉ ብዙ ምክንያቶች ሊኖሩ ይችላሉ፣ ሊፈጠሩም ይችላሉ። ነገር ግን ፍሪጅ ውስጥ ስላደረ ብቻ ይቀዘቅዛል ብሎ ሊያስብ ይችላል ማለት ነው። ያን ነው የሚያሳየን ይሄኛው ፓርት የሚሆነው ደግሞ እንደገና ዘ ሚት ኢዝ ድራይ ሶ ዛት ኢት ሃድ ቢን ኦቨር ኩክድ ይለናል ማለት ነው። ኦቨር ኩክ ስለተደረገ ብቻ ነው ሚቱ ድራይ የሆነው ብሎ ሊያስብ ይችላል። የሆነ ድራይ የሆነ የደረቀን ሚት ስጋ እየበላ ያለ ሰውዬ ወይም እየቀረበለት ሰውዬ ሊያስብ የሚችለው ነው። ይሄ ደግሞ ኢፌክት ኮዝ ኦቨር ኩክ ስለተደረገ ብቻ አይደለም ሚት ድራይ ሊሆን የሚችለው በተለያዩ ምክንያቶች ድራይ ሊሆን ይችላል። ነገር ግን ይሄ ኦቨር ኩክ መደረጉ ነው ብቻ ብሎ በሀሳቡ ፈጥሮ ምንም ሰርቴኒቲ የሌላቸውን ነገሮች ከዚህ በፊት በነበሩ ናውሌጆች ላይ ዲፔንድ አድርጎ ኮንክሉድ የሚያደርግበትን ፕሮሰስ ነው የሚያሳየን የሚሆነው ማለት ነው። ይህን ይመስላሉ ኢንዳክቲቭ እና ዲዳክቲቭ አርጊመንቶች በእንትን ላይ ዲፔንድ ሆነን ስንከፋፍላቸው ዲስቲንጉሽ ስናደርጋቸው ይህን የሚመስሉ ይሆናል። ለዛሬ እዚህ ጋር ቢበቃን አሪፍ ይመስለኛል። በሚቀጥለው ቪዲዮ የቀሩትን እንትኖች ደግሞ ቶፒኮች በደንብ አድርጌ የምሰራላችሁ ነው የሚሆነው። ስለተከታተላችሁኝ ጊዜያችሁን ሰጣችሁ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ እንደተለመደው ይመቻችሁ።